ወንድማችን የመጣው ሸኮ ወደዛው ነው የመጣውና እግዚአብሔር በሕይወቱ ላይ ብዙ ታምራቶችን ከ3 ከ4 ምስክርነት አድርገው ዛሬ ወደዚህ ቦታ ይሄንን ምስክርነት ለእናንተ አስተላልፈን ብሎ መጥቷልና እኔ ምስክርነቱን አሳጥረን እናገር እሱ ደግሞ አንድ ሁለት ይናገርና ከሳት ጋር ለመሄድ እንሄዳለንና ጌታ ድንቅ ነው። ኢየሱስ ጌታ ነው። ይሄንን የፕሮፌትን ፎቶ ከፌስቡክ ዳውንሎድ አደረኩኝ። ይሄንን የፕሮፌትን ፎቶ ካወረድኩ በኋላ ልጅ በጣም እየታመመች ሁለት ልጅ ነበርና የመጀመሪያ ልጅ በጣም እየታመመች ከዛ ይሄንን ፎቶ ከፌስቡክ ካወረድኩ በኋላ በኤልያስ ላይ ሆኖ ኤልሳ ላይ ሲሰራ የነበረ የእግዚአብሔር ክብር እንደገና ኤልሳ ላይ ሆኖ ጋዝን ኤልሳ ወደ ልጇ ወደ ሞተችበት ሴት ስልክ ጋዝ ይዞ ሲጸልይ ነበርና መጨረሻ ኤልሳ ራሱ መጥቶ በወዱ በብላክኖ ላይ ተኝቶ ሲጸልይ የጻሉ ነፍስ እንደተመለሰ ይሄን የእግዚአብሔር ሰው እግዚአብሔር አንተ ክብሩን በሱ ላይ ባስቀምጥበት ፎቶ አድርገህ ጸልያለሁ። በፕሮፌትን ፎቶ በልጄ ላይ እንደዚህ አድርገህ መጸለይ ሲጀምር አለ ልጄ ከታመመችበት በሽታ ተፈታች አለ። ጌታ ልተምር ለአንድ ሰው በጌታ ይላችሁ አንዳንድ ሰዎች የነቢያቶች ፎቶ ወስዶ ለወንጀል ለተለያየ ነገር ነው የሚያደርገው። አምሮ ግን እግዚአብሔር መንፈስ አለበት ብሎ ለተቀበለ ሰው እንደዚህ ይሆናል። ቤታችሁ ላይ ሙጣላት ሞት የሰራበት ላይ የእግዚአብሔር ሰዎች ፎቶ ስታስገቡ በኢየሱስም ሕይወትን ይጠራል። የሞተባችሁ ነገራችሁ ይነሳል። ያበቃ ጠላት አዘንድ እየሰጠ እየጨረሰው ላይ የእግዚአብሔር መንፈስ ጣልቃ ይገባል። የእግዚአብሔር መንፈስ ጣልቃ ሲገባ የሞተው የተበላሸው የእናንተ ነገር እንደገና ይንቀሳቀሳል። ክብር የላችሁ ለጌታ ከሲያለው ያጨምሩ ከዚህ በላይ ኢየሱስ ጌታ ነው። ይህን ፎቶ ካረክ በኋላ ልጄ ታመ በጣም ስትሰቃይ ነበረና በዛው 5 ደቂቃ ባልሞላ ውስጥ አባዬ አሁን ተሽሎኛል አለች አለ። ሃሌሉያ ሃሌሉያ። ከዛ ዳነች ልጄ ይህን መጥቼ መሰከራለሁ እያልኩ አሁንም በማን እናቴ ታመመች አለ። የተረግረው እናቴ ታመመችና ወደዚህ ብር እንግዲህ እዛ ነበርኩና ብር የላኩ ያሳከምኳት የታከመችን ምንም አልተሻላትም። ይሄ መንፈስ ነውና ፕሮፌት ጋር ውሃ ጸደም መምጣት አለብን ብዬ ተዘቀጥታ ወደዚህ ቦታ መጣ። መጥቼ እዛች ጋር ቁጭ ስል ፕሮፌት እያገለገለ መጨረሻ እየጸለየ ነበርና ውሃ ተዘልክ በእጄ ነበርና ምን ሆነ ነው ወደዚህ የመጣው ምናምን ብሎ ሲጠይቀኝ አንተ እኮ ነቢይ ነህ ምን ሆነ ነው ምናምን ሲለኝ ማዘሬ በጣም ታማ ነው የመጣው ምናምን ስል ውሃ እንደዚህ ይዞ ትድናለች ምንም አትሆንም አለኝ። ጌታ ይንገራው ምንም አትሆንም አለኝ ሲለኝ ከዛ ውሃ ላኩና ነገ ደውዬ ስጠይቅ ልጄ አሁን ተሽሎኛል አለች። ይችላል ለሚያምን ሁሉ ይቻላል። ታነች እናቴ እግዚአብሔር መልካም ነው። እኔ ግን አንድ መልእክት ለእናንተ ማስተላለፍ ፈልጋለሁ። ቅድም ጀምሮ የተናገርኩት ብዙ መልእክት ነውና ይህንን ምስክርነት ካመናችሁ እግዚአብሔር ምስክር እዚህ ጉባኤላችሁ ይህን ፕሮግራም ለምትከታተሉ በዚህ ስክሪን ይህን ፕሮግራም ለምትከታተሉ ለእናንተ ትንቢት መልእክት አለ። ከዚህ ጸሎት በኋላ እግዚአብሔር አምላክ ቤታችሁ ላይ የሞተው ነገር ይንቀሳቀሳል። ቤታችሁ ላይ የተበላሸ ነገር እግዚአብሔር እንደገና ያስተካክላል። ቅባት ፈልጋችሁ ይህን ፕሮግራም ለምትሰሙ ለእናንተ ያጠበቃችሁ የእግዚአብሔር ክብር የክብር ጉብኝት ቤታችሁ ላይ ይሆናል። አሁን ከሱ ጋር ነውና እንግዲህ የረሳሁት ነገር ካለ እሱ አስተካክሎ ጨምሮ ይናገር ግን አሳጠር ክብር ለኢየሱስ ይሁን። ለረዳን ያገዘን አምላካችን ስም ይባረክ። እልልታ ጭብጨባ ለኢየሱስ ሃሌሉያ። በዚህ ቤት እግዚአብሔር ብዙ ነገር በየሆቴል ላይ ሰርቷል። እኔ የመጣሁት ከሸኮ ወረዳ ሰላሌ ቀበሌ የሚባልበት ነው የመጣሁት። ስራዬ ሹፍርና ነው የምተዳደረው። እግዚአብሔር ግን አልፎ ደግሞ የእሱ አገልጋይ አድርጎኛል። ስሙ ይባረክ። በሁለቱም መንግስት ጠርቻለሁ። አጨብጭቡ ለኢየሱስ። የጠራን ጌታ አያሳፍረንም። ከዛ አሁን ወንድማችን እንዳስተላለፈ እግዚአብሔር አሁን ነቢዩ እንዳገለገለ የቀራው ከዛ ከተማ እንደምወጣ ነበር እግዚአብሔር ሲናገር የነበረው። ካለንበት ከቀኑ 9 ሰዓት እንዲሁ ሮብ ቀን ነበረ ተጠርተን እኔና ያስተዳደሩ ሹፌር ነበርኩኝ። ቶሎ ኑ ተብለን ተጠርተን እዚህ ቤት ገባ። ከዚህ ቀደም ሲል ሹፌር የነበረው ማን ነው አለ። አሁን ተቀይሯል አለ። ከሹፌሩ ጀርባ ሆኖ ህይወታችሁን ይዋጋ መንፈስ አለ አትቀጥልም ተብሎ ለአስተዳደሩ ታውቁት ይሆናል ነፃነት ይባላል። ከዛ በኋላ ይሄ ሹፌር ነው አሁን ያስኩት ለጊዜ ተባለ።
አንተም ትወጣለህ እሱም ትወጣላችሁ፣ ወይ እሱ ይቀድማል ወይ አንተ ትቀድማለህ ተባልኩት። እኔ እየጠበቅኩ እያለሁ ለመውጣትም ተዘጋጅቻለሁ። ክብር ለኢየሱስ ይሁን። 2 ዓመት ሙሉ ያህል በስራዬ በኩል ጠላት ይዋጋኝ ነበረ፣ ይገዳድረኝ ነበረ። ነቢዩ ቃል እንዳወጣ እኔ እዛ ጋር ጫፍ ነበር የተቀመጥኩ። ነቢዩ ቃል እንዳወጣ አሜን ብዬ ነው የተቀበልኩኝ። ከዚህ በኋላ አብራችሁ እየተያያችሁ ራእይ እያያችሁ አብራችሁን የምትቀጥሉት የሚል ድምፅ ነበር የመጣ ያን ሰዓት። ከዛ በኋላ ታላቅነት እግዚአብሔር በየሆቴ ላይ እንደሚሰራ እግዚአብሔር ቃል እንደማገለግል ድምፅ እንደማገለግል እግዚአብሔር በእኔ አልፎ እንደሚሰራ በዛን ሰዓት ድምፅ ከእግዚአብሔር ተላለፍ ነበረና ከዛ ትወጣለህ ተባልኩ። እኔ አሜን ብዬ ተቀበልኩ። እሱ ቀድሞኝ ወደ ዞን ተጠራ። እኔ መሻቴ ዞን ለመግባት ነው። በቃ ወጣለሁ ብዙ ነገሮች ስለምፈልግ ብዬ ጠብቄ ያለው ለካ የኔ ጌታ ያየ ሩቅ ነው። ሃሌሉያ። እየጠበቅኩ እያለሁ ተደወለ ከክልል እንዲህ ቦታ ስራ ትፈልጋለህ እንድና ተባልኩ። እንዴ ትናንት ትወጣለህ የሚል ድምፅ ሰምቻለሁ። አዎ እወጣለሁ አልኩት። ዘመድ የለኝ ወገን የለኝ ማንም የለኝ። የባለስልጣን ዘመድ የለኝ። ዘመዳችን ኢየሱስ ነው። ሃሌሉያ። እዛ ተጠራሁ። የት ነው አልኩት። ተርጫ ምድር ነው ቢሮአችን ተባልኩ። ኧረ እወጣለሁ አልኩት። እግዚአብሔር ለአብርሃም ከዘመድ ከወገን ተለይተህ ውጣ ሲል ግራ ቀኙን አላየም። እኔ ግራ ቀኝ አይቻልም። ከልጅነት ጀምሮ ያደኩት ኢየሱስን አይቼ ነው ያደኩት። ሃሌሉያ። ከዛ ተደወለ፣ ተዘጋጀው። በሳምንት ላይ ደብዳቤ ተልኮ መጣ። በቴሌግራም ተቀበልኩት። ተርጫ ምድር ዛሬ 8 ወር ያህል ድረስ እግዚአብሔር አጠገቤ ቆሞ እግዚአብሔር ሰው ሰጥቶኝ አብሬ ጌታን ያገለገልኩ ነው። አጨብጭቡ ለጌታ። ክርስቲያን ስትሆን ሰልፍ አለ፣ ክርስቲያን ስትሆን ውጊያ አለ። ከተቀባችሁት በጣም ውጊያ ይበዛል። አሁን አሳጥሬ ቅድም ከጨመርኩልህ አጭር ላወራላችሁ። ፋሸቃ የሚባልበት ቀበሌ ላይ አሁንም መርበሻ ልጆች ተጣልተዋል ተብሎ ፖሊስ ይዤ ሄድኩት። ይዤ ደርሼ መቼ ለሁለት ወር ጉዳይ ላይ ሸኮ ከተማ ወደ ፊትበር የሚባልበት ቀበሌ ላይ ቀበሌ ሰፈር ላይ ስደርስ ጥቁር ሬንጅ ለብሷል። ባውዛ ሳበራበት ከመስመር ዘለለ። ይሄ ሰው ምን ሆኖ ነው ከመስመር የሚዘለው ብዬ ጣጋ ብዬ ማርሽ ቀንሼ ሳየው መሰረም ወደና ነጣጥሯል። ክብር ለኢየሱስ ይሁን። መሳሪያውን ሲያነጣጥር አባቴ ኢየሱስ ወይ አልኩት። ሃሌሉያ። ኢየሱስ ትችላለህ ብዬ ማርሹን ከ3 ወደ 2 መለስኩ። ሹፌር ያውቃል ስለ ማርሽ። 2 ስመልሰው ከተሳፋሪ በኩል ጥይቱን ተከሰተ። ሲተኩስ ጥይቱ ወደ እኔ ሳይመጣ ታጠፈ። ወደ ዳሽቦርድ ሲሄድ አሁን ከሱ መስመር ወጥቼ ወደ ቀኝ ወደ ግራ በኩል ስታጠፍ የፊት ለፊቱ ላይ ተከሰ። ከፊት ለፊቱ ስመልሰው ደግሞ ከኋላ ሲተኩስ ጎማው ተመታ። ከዛ እንደምንም አድርጌ ነጭ ወጥቼ ፖሊስ ጣቢያ ስደርስ የፖሊስ መሳሪያ ደግሞ ወደኛ አቀባበሉ። ሽፍታ መስሎት ወደኛ ሲያቀባብሉ እኛንን ብሎ ከላይ ያለ ፖሊስ ዘሎ ወረደ። ፖሊስም እኛ ላይ ሳይተኩስ ቀረ። ወርጄ እንደዚህ ሳይ ሰውነቴ ደም የለም፣ ኋላ ያቃጥለኛል፣ ምንም ነገር የለም። ያመንኩት ጌታ አንተ ትችላለህ አልኩት። የማን ስልክ ላንሳ የማን እንደሚደወል አላውቅም። ሁሉም ሰው ይደውላል። ለጓደኛ ብቻ እንደዚህ አልኩት። ተተኩሶብኛል ግን አምልጫለሁ ስለው እሱ ለካ ከኋላ ያለ እና አላወኩት። እሱ አዙሮ ወደ ኋላ ተመለሰ። ከዛ በኋላ መሸ። በቃ ተከበን አደረ። እዛ ፖሊስ ጣቢያ ጠዋት ተነስተ ሲቆጥሮ መኪናው የተመታበት 9 ጥይት ተመቶበታል። ከ9 ውስጥ አንዱ ኢየሱስ ቀድሟል። ሃሌሉያ። አረ ኢየሱስ ይችላል። እግዚአብሔር በድንቅ ነገር በሱ አልፎ የትም ቦታ ስገባ የትም ሲሄድ ተንበርክኬ ሰው ነብዩ ፊቴ ላይ ይመጣል። የትም ቦታ ስገባ ለምን እንደሆነ አላውቅም። ምን ያህል ሚራክል ውስጡ እንዳለ ምን ያህል ጸጋ በውስጡ ለኔ እንደሰጠ አላውቅም። እኔ በጣም ነው የምወደው፣ በጣም አከብራለሁ። አጨብጭቡ ለዚህ ጌታ። ከአንደኛው ሳምንት 9 ጥይት፣ ያኛው ላይ መጀመሪያ 3 ነው የተመታው። ከሷ አምልጬ ሁለተኛው ላይ 9 ጥይት የተመታው። ከ9 ውስጥ ሁሉም እያየ ነው የምትጓዘው ብሎኛል ነብዩ። ሳምንት አይቼ ስተከሰብኝ አምልጫለሁ። አሁንም ህይወቴ ላይ ሁለተኛ ዙር አሁንም እየተተከሰብኝ ከሰራዊት እጅ ሳምንት አይቼ አሁንም ሁለተኛ ዙር እንደዚህ አስመልጦኛል። ሃሌሉያ። አጨብጭቡ ለዚህ ከዚህ በላይ ለዚህ ጌታ ታምራትን ለሚያደርግ ሙታንን ለሚቀሰቀስ ከሞቶች ለሚያስመለጥ ከ9 ጠላት ፍሬ የሚያስመለጥ ለናፍረቱ በኢየሱስ ከዚህ በላይ እልልታ ጭብጨባ ይሁንለት። ሃሌሉያ።